ማርያም አርጋለች የሚል በመጽሐፍ ቅዱስ አሳዩን ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። ዛሬ በመጽሐፍ ቅዱስ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ላይ ኢየሱስም ይህን ቤተ መቅደስ አፍርሱት በሦስተኛውም ቀን አነሳዋለሁ ብሎ ተናገረ። በሚናገር ጊዜ ያ 46 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መሰላቸው አይሁዶች። እርሱ ግን የተናገረው ስለ ራሱ ቤተ መቅደስ ነበር። ስለዚህ ክርስቶስ ሞትን ድል አድርጎ ተነስቶ አርጓል። በዚህ በመዝሙር 132 ከቁጥር 8 ላይ አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት ይላል። ይህ ታቦት የተባለችው እናታችን ቅድስት ድንግል ማርያም ናት። ታቦት ማለት ማደሪያ ማለት ነው። ስለዚህ ያ መቅደሱ ተነስቷል አርጓል ብለህ የምታምን ከሆነ ታቦቱም ተነስቶ አርጓል ማለት ነው። ስለዚህ መቅደሱ ማን ነው ቢሉ ክርስቶስ ነው። ታቦቱ ማናት ቢሉ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ ክርስቶስ አርጓል ብለህ የምታምን ከሆነ እናታችንም ቅድስት ድንግል ማርያም እንዳረገች ልታምን ይገባል ማለት ነው። አንድ የመጨረሻ ጥቅስ ልንገራችሁ። በዚህ በተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ወንድሞች ሆይ ጸንታችሁ ቁሙ፣ በመልእክታችንም በቃላችንም ያስተማርናችሁን ወግ ያዙ ይላል። ስለዚህ እኛ ክርስቲያኖች ደግሞ የቅዱስ ጳውሎስን መልእክት በመስማት በመልእክቱ የጻፉልን ብቻ ሳይሆን የምንቀበለው በቃላቸውንም የነገሩንን እንቀበላለን ማለት ነው። ወስብሐት ለእግዚአብሔር። ይቆየን።